የሌማት ትሩፋት አለቃ ደስታ ተክለወልድ በመዝገበ ቃላታቸው የሌማትን አንድምታ ከማዕድ ማስቀመጫና ማቅረቢያነት ባሻገር ከህብስት መትረፍረፍና ከሲሳይ ሙላት ጋር ያቆራኙታል። ሌማት በኢትዮጵያውያን ዘንድ ትልቅ ከበሬታ የተቸረው በስነ ቃል የታጀበ አንድምታም አለው። አቦ ሲመርቁ ከመሶብ አይጓደል በእንጀራ ይሙላ ሌማቱ ወጡ በየአይነቱ እንዲሉ እኛም እንደ ከተማችን አዲስ አበባ የሌማት ትሩፋት አብዝተን ወደ ሥራ ስንገባ አዲስ አበባችን ሌማቷ በሲሳይ እንዲትረፈረፍ በመመኘት ነው። መመኘት ብቻ አይደለም ሆኖ ይሆናል። የከተማ አስተዳደሩም ሆነ የኮሚሽናችን ዓላማ ማህበረሰቡ ከኩርማን እንጀራ እና ከጠኔ ተፋቶ ሌማቱን በሲሳይ በማትረፍረፍ ከራሱ አልፎ ለገበያ በማቅረብ እንደ ሀገር ብሎም እንደ ከተማችን አዲስ አበባ መጫወት ያለበትን ኢኮኖሚያዊ ሚና እንዲጫወት ማስቻል ነው። በሌማት ትሩፋት የከተማ አስተዳደራችን ሌማት በወተት ተዋጽኦ፣ በዶሮ፣ በማር፣ በግብርና፣ በጓሮ አትክልትና ፍራፍሬ ምርት ማትረፍረፍ ለነገ የማይባል ስራችን ነው። ይህ ከሆነ ደግሞ የምግብ ዋስትናን ማረጋገጥ ይቻላል። ስጋ፣ እንቁላል፣ ማር፣ ወተትና የወተት ተዋጽኦዎች የቅንጦት ምግቦች ሳይሆኑ ትርፍ ምርት ሆነው የዕለት ከዕለት ማዕዳችን ላይ የሚገኙ ይሆናል። ከባለፈው አፈጻጸም በመማር ለዘርፉ ልዩ ትኩረት በመስጠት በቅንጅት ከተመራ በቴክኖሎጂ ከታገዘ በምግብ ራስን ከመቻል አልፎ ለገበያ የሚሆን በቂና የተትረፈረፈ ምርት ማግኘት ይቻላል እየተገኘ ነው። በሌማት ትሩፋት ፕሮግራም ብዙዎች ኑሯቸው ተሻሽሏል። ራሳቸውን ከመመገብ አልፈው ለሌሎች ተርፈዋል። ከቤተሰብ ፍጆታ ባለፈ ወደ ፋሚሊ ቢዝነስ ተሸጋግረዋል። ምግባቸውን ከደጃቸው ማምረት ችለዋል። ከሸማችነት ወደ አምራችነት ተሸጋግረዋል። ከራሳቸው ባለፈ ለከተማዋ ኢኮኖሚያዊ እድገት የበኩላቸውን አዎንታዊ ድርሻ አበርክተዋል።